ሰላም ውድ ተከታታዮቻችን ዛሬ ይዘንላችሁ የቀረብነው መረጃ የእስራኤልና የኢራን ግጭት ታሪካዊ ዳራን ይመለከታል። እስከ መጨረሻው ድረስ ተከታተሉን። የእስራኤልና ኢራን ጦርነት መንስኤው ምንድነው? እስራኤልስ የኢራን ኒውክሌር የማስቆም አቅም አላት? ባለፈው ሐሙስ ለአርባ አጥቢያ እስራኤል በድንገት 200 የጦር ጀቶችን በማሰማራት ብዙ አካባቢዎችን ኢላማ ያደረገ መጠነ ሰፊ ድንገተኛና እጅግ አደገኛ የሆነ ጥቃት መፈጸሟን ተከትሎ በኢራንና በእስራኤል በኩል መሃል ከፍተኛ ጦርነት ተከስቷል። ይህ ውስብስብ አደገኛና ዘመናዊ ተወንጫፊ ሚሳኤሎችን፣ ድሮኖችና ዘመናዊ ተዋጊ ጀቶችን በመጠቀም ከተሞችንና ኢላማ የተደረጉ ቦታዎችን በማውደም የቀጠለው ከባድ ጦርነት ከቀን ወደ ቀን እየተባባሰና የዓለምን ትኩረትም በዛው ልክ እየሳበ ቀጥሏል። ጦርነቱ በዚሁ ከቀጠለ ጦሱ በሁለቱ ሀገራት ብቻ ተወስኖ እንደማይቀጥል የፖለቲካና ወታደራዊ ልሂቃን እያስጠነቀቁ ይገኛሉ። ጦሱ ለዓለም ከመትረፉም በላይ ጦርነቱ ቀጠናዊ ከፍ ስልም ዓለም አቀፋዊ መልክ የመያዝ እድሉ ሰፊ በመሆኑ ከዚህ በላይ ተሳታፊዎች ሳይበዙ እና ጦርነቱ ሳይስፋፋ በጊዜ በድርድርና በዲፕሎማሲ እንዲያልቅ ከመላው ዓለም ጥሪ እየተደረገ ይገኛል። ወደ ድርድር ለመግባት እስራኤል ኢራን ላይ የምታካሂደውን ድብደባ ማቆም አለባት የምትለው ኢራን በበኩሏ ጸባጫሪዋ እስራኤል በመሆኗ እና ለተቃጣብኝ ጥቃት ምላሽ እየሰጠሁ እንጂ ጦርነት አልከፈትኩም በማለት ዓለም እስራኤልን እንዲያወግዝ ጥሪ እያስተላለፈች ትገኛለች። ኢራን ምንም እንኳን ጦርነቱ እንዲቀጥል ፍላጎት እንደሌላት በተደጋጋሚ ብትገልጽም ራሷን ለመከላከልም ሆነ እስራኤልንም ሆነ አጋሮቿን ለመመከት ሙሉ አቅም እንዳላትና ወታደራዊ ኃይሏም በተጠንቀቅ እንደሚገኝ በተደጋጋሚ በመግለጽ ላይ ትገኛለች። እስራኤል ላይ ወደ 400 የሚቆጠሩ ሚሳኤሎችን ያስወነጨፈችው ኢራን ምንም እንኳን አብዛኛው ሚሳኤል በእስራኤል የጸረ ሚሳኤል አየር ላይ ቢመክኑም ብዙ ኢላማዎችን እስራኤል ላይ መምታት ችላለች። ዋና ከተማዋ ቴል አቪቭን ጨምሮ ሌሎች ዋና ከተሞች ላይ የሚሳኤል ድብደባን ለመፈጸም የቻለችው ኢራን የእስራኤል የስለላ ድርጅት የሆነውን የሞሳድን ዋና መስሪያ ቤትን በሚሳኤል እንዳጋየችውም ገልጻለች። ምንም እንኳን እስራኤል ባለፈው አርብ በጀመረችው ድንገተኛ ጥቃት ድብልቅልቅ ወዳለ ጦርነት የገቡ ቢሆንም እስራኤልና ኢራን ለረጅም ጊዜ የቆየ ቁርሾና ስር የሰደደ ጠላትነት ያላቸው ሀገራት ናቸው። እርግጥ ኢራን ግብጽን ተከትላ እስራኤልን የሀገርነት እውቅና በመስጠት ቀዳሚ ከሆኑት የአረብ ሀገራት ሁለተኛው ሀገር ብትሆንም የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ግን ከ1980ዎቹ ጀምሮ ብልሽትሽቱ እንደወጣ ይነገራል። እስራኤልና ኢራን በ1948 እስራኤል ከተመሰረተች ጀምሮ እስከ 1979 ማለትም የኢራን እስላማዊ አብዮት እስከተከሰተበት ቀን ወቅት ድረስ ጠንካራ ዲፕሎማሲያዊ ግንኙነት እንደነበራቸው የሁለቱ ሀገራት ታሪክ ይነግረናል። ኢራን and Israel from allies to arch enemies, how did they get here? ከወዳጅነት ወደ ዋና ጠላትነት የተሸጋገሩት ኢራንና እስራኤል እንዴት ዘደረሱ በሚል አልጀዚራ የሰፈረው ሀተታ እንደሚገልጸው የሁለቱን ሀገራት ግንኙነት የተቋረጠው ከ1979 የኢራኑ አብዮት በኋላ መሆኑንና ከዛን ጊዜ በኋላ ቴሄራን የፍልስጤማውያን ደጋፊ እና ዋና አጋር ሆና ብቅ በማለቷ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ተበጥሶ ዋና ጠላቶች ሊሆኑ እንደቻሉ ያስረዳናል። ይህም ማለት ኢራን ከእስራኤል ጋር ወደ ጸብ የገባቸው የሀገሯን ጥቅም በማስቀደም ሳይሆን ለፍልስጤማውያን አጋርነቷን ለማሳየት እንደሆነ ምስክር ነው። ምንም እንኳን ሌሎች ተጨማሪ ምክንያቶች እንዳሉ ቢሆንም ይህ የሚያሳየን የሁለቱ ሀገራት ግጭት የአጭር ጊዜ ክስተት ሳይሆን ከ10 ዓመታት በላይ የዘለቀ ውስብስብና ታሪካዊ ዳራ ያለው መሆኑን ነው። ኢራን ለፍልስጤም ባሳየችው የጸና አቋም ቁርሾ የጀመረው የሁለቱ ሀገራት ግጭት በጊዜ ሂደት የመካከለኛው ምስራቅን ቀጠናዊ የበላይነት ለመቆጣጠርና አንዱ ለአንዱ ስጋት እየሆኑ በማምጣታቸውም የየራሳቸውን ህልውና የማስጠበቅ ስጋት ውስጥ ስለገቡ አንዱ ሌላውን ማዳከም ብሔራዊ አጀንዳቸው ማድረግን ተያያዙት። እነዚህ ሁለት ሀገራት በመካከለኛው ምስራቅ ውስጥ ዋነኛ ተዋናዮች ሲሆኑ እርስ በእርሳቸው ደህንነታቸውንና ፍላጎቶቻቸውን የሚጻረሩ አድርገው ይታያሉ። እስራኤል የኒውክሌር ባለቤት ስትሆን ኢራን ግን እስካሁን የኒውክሌር ባለቤት አልሆነችም ወይም በይፋ የሚታወቅ ነገር የለም። ለህልውናዋ ከፍተኛ የደህንነት ስጋት አደጋ እንደተጋረጠባት የተገነዘበችው ኢራን ግን የኒውክሌር ባለቤት ለመሆን ጥረት በማድረግ ላይ ትገኛለች። ምንም እንኳን ኢራን ለሲቪልና ለኤሌክትሪክ ኃይል አማራጭ ለመጠቀም እንጂ ለጦርነት የሚውል ኒውክሌር ፈጽሞ እየሰራው አይደለም ብትልም እስራኤልም ሆነ ምዕራባውያን ግን ይህንን
የኑክሌር እየሰራሁ አይደለም የሚለውን ተደጋጋሚ መሐላ አይዋጥላቸውም። እንዲያውም ኑክሌር ለመስራት የመጨረሻው ምዕራፍ ላይ ደርሳለች እያሉ ይገኛሉ። እስራኤል የኢራንን የኑክሌር መርሃ ግብር ለህልውናዋ ትልቁ ስጋት እንደሆነ ትቆጥራለች። ኢራን የኑክሌር መሳሪያዎችን ብትገነባ በእስራኤል ላይ በቀጥታም ሆነ በተዘዋዋሪ ከፍተኛ አደጋ ሊያስከትል እንደሚችል ታምናለች። በዚህም ምክንያት ኢራን የኑክሌር ጦር መሳሪያ እንዳትይዝ ለመከላከል ማንኛውም እርምጃ ለመውሰድ ዝግጁ መሆኗን በተደጋጋሚ ስታሳውቅ ቆይታለች። ኢራን በበኩሏ የኑክሌር መርሃ ግብሯ ለሰላማዊ ዓላማዎች በተለይም ለኤሌክትሪክ ኃይል ማመንጫና ለሕክምና አገልግሎት እንደሆነ ትገልጻለች። ሆኖም ሀገሪቱ የኑክሌር ኃይል የማግኘት መብት እንዳላትም በመግለጽ ሁለቱ ሀገራት ምንም እንኳን ፊት ለፊት በራሳቸው ባይገጥሙም በውክልና ጦርነት በቀጠናው ውስጥ ረዘም ላለ ጊዜ በጦርነት ላይ እንደሆኑ ይነገራል። ኢራን የፍልስጤሙን ሐማስንና የሊባኖስን ሂዝቦላህን የቀኝ እጅ እንደሆነችና ወታደራዊ ስልጠና፣ ስለላና የመሳሪያ ድጋፍ በማቅረብ እስራኤልን እያዳከመች እንደሆነ የሚገልጹ አሉ። በአንጻሩ እስራኤል ሐማስንና ሂዝቦላህን ከ2023 በፈረንጆቹ አቆጣጠር ጀምሮ ባደረገቻቸው ተደጋጋሚ ጥቃቶች በማዳከም አሁን የነዚህ ኃይሎች መሰረታዊ ምንጭና የኃይል ሚዛን ቴህራን ነች በሚል ፊቷን ወደ ኢራን አዙራለች። እንደ እስራኤል ሐሳብ ኢራን ኑክሌር ከታጠቀች ዓላማዋ እስራኤልን ከምድረገጽ ማጥፋት ነው የሚል የጸና አቋም ስላላት በፍጹም ኢራን ኑክሌር እንድትታጠቅ አልፈቅድም የሚል አቋም አላት። ኢራን ደግሞ ምንም እንኳን ኑክሌር የማበለጽገው ለሰላማዊ የሲቪል ልማት ቢሆንም አቅም እስከፈቀደ ድረስ ኑክሌር የማልታጠቅበት ምክንያትም የለም፣ እስራኤልም አትከለክለኝም የሚል መከራከሪያ አላት። ለብዙ አስርተ ዓመታት በቀዝቃዛ ጦርነት ውስጥ የቆዩት እነዚህ ሀገራት በተወሳሰቡና በተደራረቡ የግጭት መንስኤዎች ከባድ ወደሆነ ጦርነት ውስጥ ገብተዋል። እስካሁን በሁለቱ ሀገራት በኩል ከፍተኛ የሚባል ጉዳት ደርሷል። በተለይ ከ10 ሚሊዮን ሕዝብ በላይ ያላት የኢራን ዋና ከተማ ቴህራን ነዋሪዎች በተደጋጋሚ የሚሳኤልና የጦር ጀቶች ድብደባ ምክንያት ከተማዋን ለቀው እየወጡ ይገኛሉ። ሲቪሉ ሕዝብ ይህ ከባድ ቀውስ የሚያስቆም አንዳች ተአምር እንዲመጣ እየተማጸነ ቢሆንም በሁለቱም በኩል ያለው የቃላት ጦርነትና ፉከራ ልብ ላለ ሰው ግን ጦርነቱ ገና እየጀመረ ያለ እንጂ የመቆም ተስፋ ያለው አይመስልም። ይህ በብዙ ምክንያቶች የተወሳሰበው የኢራንና የእስራኤል ግጭት በጂኦፖለቲካዊ፣ በታሪክ፣ በሃይማኖታዊና በሌሎችም ፖለቲካዊ ሴራዎች ምክንያት እየተወሳሰበ ቀጠናዊና ዓለም አቀፋዊ አጋሮችን ፍለጋ ላይ ትኩረቱን አድርጓል ማለት ይቻላል። ብዙ ዓለም አቀፍ ተንታኞችና ሚዲያዎች እየዘገቡት እንዳለውም ምንም እንኳን የእስራኤል ግብ የኢራንን የኑክሌር ኃይልን ሙሉ በሙሉ ማስቆም ዓላማ ያደረገ ቢሆንም እስራኤል ይህን እቅድ ለማሳካት አቅም የላት የሚሉ በዝተዋል። እስራኤል ይህን ጦርነት የጀመረችውም ጦርነቱን በመጀመር አሜሪካን ወደ ጦርነቱ ጋብዛ ኢራንን ማውደምና የኑክሌር ህልሟን ማምከን እንጂ በራሷ ይህን የማድረግ ብቃቱም ጥንካሬውም እንደሌላት እየተነገረ ይገኛል። እንደ ብዙዎቹ ተንታኞች ገለጻ ምንም እንኳን እስራኤል በመጀመሪያ ጥቃት ኢራን ላይ ከባድ ኪሳራ ብታደርስም በብዙ ጥንቃቄና በመሬት ውስጥ በከፍተኛ አለቶች ስር በመገንባት ላይ የሚገኘው የኢራንን የዩራኒየም ማምረቻና የኑክሌር ኃይል ማመንጮችን የመምታት እድሉ የላትም የሚሉ ተንታኞች በዝተዋል። እንደ ብዙዎቹ ገለጻም እስራኤል ከምዕራባውያን ድጋፍ ካላገኘች በስተቀር የጀመረችው ጦርነት የማታሸንፈውና ይባስ ብሎም አቅሟን የሚያዳክም ሊሆን ይችላል የሚሉ ልህቃን በዝተዋል። እስራኤል የኢራንን አቶሚክ ቦምብን የማምረት ሂደት ሊያስቆም የሚችል ምንም አይነት ወታደራዊ ኃይልም ሆነ መሳሪያ እንደሌላት ነው እየተነገረ የሚገኘው። የኢራን የኑክሌር ጣቢያም በአለቶች በተከበበ ስትራቴጂክ ቦታ ላይ መሬት ውስጥ መሆኑንና ይህንን ኢላማ ለመምታት የመሳሪያ አቅም ያላት ብቸኛ ሀገር አሜሪካ መሆኗን ነው የሚነገረው። ይህም ማለት እስራኤል ኢራን ላይ በሚሳኤልም ሆነ በጦር ጀቶች አሊያም በድሮኖች የምትፈጽመው ጥቃት የኢራንን የኑክሌር ጣቢያ መምታትን አይችልም ማለት ነው። የእስራኤል ተስፋም ሆነ እቅድ ጦርነቱን በማወሳሰብ አሜሪካን ወደ ጦርነቱ ጎትታ በማስገባት በአሜሪካ በኩል እቅዷን ማሳካትን እንጂ ከዛ የዘለለ አቅም እንደሌላት ግልጽ እየሆነ መጥቷል። በአሜሪካ በኩል ወታደራዊ ጥቃቶቹ ግን በዛም አለበዚህ በመሰረተ ልማቶች በሰው ህይወትና በኢኮኖሚ ከባድ ውድመትን እያስከተሉ ቀጥለዋል። አሜሪካ ወደ እስራኤል እቅድ ተጎትታ ትገባለች ወይስ ጦርነቱ በሁለቱ ሀገራት ብቻ ተወስኖ ይቀጥላል የሚለውን ዓለም ሁሉ በትኩረት እየተመለከተው ይገኛል። ይህ ጦርነት በሰላም በዲፕሎማሲያዊ መንገድ እንዲቋጭና ዓለማችንና ህዝቧ ሰላም እንደሆኑ መልካም ምኞታችንን እየገለጽን በዚሁ እንሰናበታችኋለን። ሰላም ለዓለማችን፣ ሰላም ለሰው ልጆች ሁሉ።